የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምናሉ ለው ካነ الإيمان بالثريا لتناوله رجال من هؤلاء አሉ ኢማን እኮ ይሄ እምነት ኢማን ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አመገሷቸው ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል ማን ነው ይህ ሰው ይህ ታላቅ ሰሃባ ማን ነው ይህ ሰሃባ ማን ነው سلمان رضي الله عنه سلمان ነው الفارسي كفارس ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል ከልጅነቱ ነው ታሪኩን ይጀምራልን كنت فتى فارسيا من اهل አስባሃን የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ وكان ابي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር واغنى اهلها غنى واعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል እኔም በምቾት ነበር ያደግኩት وكنت احب خلق الله اليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ ثم ما زال حبه ليشتد ويزداد على الايام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንደይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል እንደወጣ ይፈቅድልኝም የቤት እስረኛ አደረገኝ ለኔ ካለው ጥልቅ ፍቅር የተነሳ ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው ሰልማን ምን ይላል አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው ይህ እምነት ክፍል ሳትን ነው የሚያመልኩት ምነው ሳት ሁሉ ነገር ታቃጥራለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት ብለው ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ እዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባይህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታተለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما انا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوች ከክርስቲያኖች በተክርስቲያን ጥግ አለፍኩ فسمعت اصواتهم فيها وهم يصلون الناس يسجدوا صلاه ያደረጉ ድምጻቸውን ሰማው فلفت ذلك انتباهي ትኩረቴን ሳበው ድምጻቸው ገረመኝ ምን አይነት የመገዛት አይነት ነው የተገሳብኩና ወደነሱ በተክርስቲያን ውስጥ ገባው ይላል ወደሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምነው አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር
በጣም ተገረምኩ فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው ሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت ለራሴ ብያለሁ والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየሁ ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ እሱ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው ይጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝን ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت باناس يصلون في كنيسه لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለስጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ሊሆናልና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶች የቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ سلمان لحق ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር ወደዛ ሀገር መሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም ሀገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ጀምራል ከፋርስ ሀገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ ከዛም فلما نزلنا فيها قلت من افضل رجل من اهل هذا الدين ከዚህ እምነታችሁ ውስጥ በስቲ ተሻለው ሰው ማን ነው አልኳቸው قالوا ጳጳሱ ነው አሉኝ የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ ሰልማን ከተራ ቄሶች ጋር መሆን አልፈለገም ከዋናዎቹ ነው መሆን የፈለገው መጀመሪያ ላይ አይና አስሉ هذا الدين ብሎ ነበር አሁን ደግሞ ምን አለ من افضل رجل من اهل هذا الدين ማን ነው በላጩ ሰው የተሻለ ነበር የሚጠይቀው ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው እኔ እርሶ خدام ልሁን ላገልግላቸው የሱ خدام ከሱ ልማር ልቅራ ዒልም ለወቅ አብሬያቸው አላህ ልገዛላቸው እሳቸውም ተፈضل አብረህኙን አሉት ሰልማን ምን ይላል ከሳቸው ጋር መኖር ጀመርኩ ከሳቸው ጋር መማር ጀመርኩ ثم ما لبثت ان عرفت ان الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ فقد كان يأمر أتباعهم بالصدقة يسون ተከታዮች ህዝቡን ሰደቃ ስጡ እያለ ያዛቸዋል ዳዓዋ ያደርጋል እነሱ ሰደቃ ስጥልም ብለው ብር ሲሰጡት እሱ ግን ይከዝነው ነበር ያስቀምጠው ነበር 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን
እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩት ላይ በጣም ጠላውታል አላህም ይሄን ሁኔታ ይናየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا آخر ልክ ይሄም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂድ አይቻላል በዱንያ ብልጭልጭ የማይሸነገል ولا أرغب منه في الآخرة أخران من الذي سمي وداي تشالكم ولا أدأب منه على العبادة ليلا ونهارا عند السم لتكن عبادة لي الله لتكن ميجز عند السوين تسوال أيهتم ولا أرغب منه في الآخرة ولا أدأب منه على العبادة ليل ونهار فأحببته حبا جما بتأم لبي بس تمارك بتأم وددكت الله بتأم ميجز عالم عابد دينة سوسي فأقمت معه زمانا كالسوغا لزمنات عبريو تكمت كالسوية تمارك قراءتين عبادة مية تمارك تكمت فلما حضرته الوفاء كالسم موت بمت أبت كزي قدي السنمي مسل سويلم ليلو التاليك إيسوشن وزوري علوت من بيالكوت يا فلان إلى من توصي بي لما أنه عدر عم تتوي يوان تنقري لتموتنا الكوت ومع من تنصحوني أن أكون من بعدك كانت بوهلا ما عنده أمت مكرين الكوت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي ليلا سوالاكم إني بالله بتكتتنيا من قر لي يالله تككلنيا كيس ينبي عيسى من قري تكتلا قن عند سوال يتاقرنا بيقنيو موصول متبال أقر إيشي موصول عراق أقر أكابي كربانات عراق الصوني قال له شامنو موصول متقنيو عراق وستر وهو فلان أكلي بال السمو لم يحرف ولم يبدل فالحق به السو نبي عيسى عمدتوتن من كريستوس ميلوت الناس يعمدتوتن دين يالو وتتككلنيا يالا بلاش يسو بينور السنو ليلوش عبلاش توتال يسوس ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል መውሱልም እንደደረሱ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاة قلت له موت فافليهم درس شوف سنت سوتش እጁ ላይ እንዳለፉ يا فلان الكت اجلي ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆነ ታዘኛለህ አልኩት فقال اي بني اي انت لجوي والله ما اعلم ان رجلا على مثل ما كنا عليه الا رجلا بنصيبين والله علي مريت لي انينا انت ودني لاكه ታላቁ ጳጳስ አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው መውሱል ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልክ እሱ ጋር ሆነና አላህን አብረው ተገዛ
የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛች ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመርኩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡ ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት لقد عرفت من امري ما عرفت የኔን ጉዳይ ያው እንደምታቀው ነው በስደት እናንተን ፍለጋ ነው ሀገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራት ለኛለህ ወደ የት ሀገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبر نبت منقر لي دنيا لي يقرر سوي لم عند سوي هنجي يسوي تنبيجين عمرية متبال أقرنو كشالك السوق درس بتعلينيال የሰልማን ሶስተኛ ጉዞ ወደ ምን አራተኛ ጉዞ ወደ አሞሪያ ጀመሪያ ከፋርስ ወደ ሻም ከሻም الى الموصول كموصول الى نصيبين كنصيبين ወደ መጣ አሞሪያ መጣ አራተኛ ሀገር ጉዞ ስደት الله اكبر رضي الله عن سلمان ወደዚህ ሀገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح عبيد ሰው ነበር ይላል ከሱ ጋር ብሬ ተቀመጥኩ ከሱ ጋር ግዚዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታቀው ነው ሐቅን ፈለገው ወደ እናንተ ነው ተሰድጄ የመጣው فإلى من توسبي ወደ ማን ነው አደራ የምትለኝ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني أنت لجوهي ما أعلم أن هناك أحدا من الناس بقي على ظهر الأرض متمسكا بما كنا عليه الله أكبر إني لنقره نتي لجالي بالله ينبين أهون مريت لي إني يزنو بنبرو كتتنيا من قال لي يتكأمت سو يلم على ظهر الأرض مريت لي يلم حقو زي ተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር ይሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳለው መርየምን የኢሳ እናት ናትም ፈጣሪ እናት ናት የሚሉ እንዴት ተበላሻ አመለካከት ውስጥ ያላቸው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገር ላይ ተቆረጠ